የአፍሪካ መጋቢዎች እንደምታውቁት ከዚህ በፊት በተለያዩ ቪዲዮዎች ላይ የ1000 ዶሮዎች ወጪና ገቢ በሚል የተለያዩ ቪዲዮዎች ይሰራሉ። ነገር ግን ከአሁን ካለው የዋጋ ተለዋዋጭነትና የመኖ መጨመርም እንደዚሁም መቀነስ የዶሮዎች ዋጋ መለዋወጥም ምክንያት በማድረግ ያው በተለያየ ጊዜ አዳዲስ ሂሳቦች ይሰራሉ። ስለዚህ በዛሬ ቪዲዮ ላይ የ1000 ዶሮዎችን ወጪና ገቢ የእንቁላል ጣይ ዶሮዎችን ወጪና ገቢ ሂሳብ ስሰራላችሁ እግረ መንገዳችሁን ባሉት እንደዚህ ተለዋዋጭ በሆነው የማርኬት ወይም የገበያ ሁኔታ ውስጥ የራሳችሁን ሂሳብ መስራት እንድትችሉ በሚያደርጋችሁ ዕውቀት ላይ እንድትደገፉ አድርጌ ለመስራት ሞክራለሁኝ። ሰላም የአፍሪካ መጋቢዎች አንገፉ ነኝ። በዚህኛው ቪዲዮ ላይ የምንመለከተው ነገር የ1000 ዶሮዎችን ወጪዎችን እንመለከታለን። በመጀመሪያ ወደ ቪዲዮ በደንብ በሰፊው ከመግባታችን በፊት ወሳኝ የሚባሉ ወጪዎችን እንመልከት። እነዚህ ወሳኝ የሚባሉ ወጪዎች ምንድናቸው? ዶሮቹን ከማስገባታችን በፊት ልናወጣቸው የምንችላቸው ግዴታ የሚወጡ ወጪዎች ናቸው። ይሄም ለ1000 ዶሮዎች የሚያስፈልገን የመመገቢያ ወይም ደግሞ ፊደር የሚያስፈልገን 26 ነው። 1000 ዶሮዎች እስከ 26 ድረስ መመገቢያዎች ሊያስፈልገን ይችላል። ስለዚህ አሁን ላይ የመመገቢያ ዋጋ 400 ብር ነው። ይሄም በእርግጥ በየጊዜው ሊጨምር ይችላል። ይሄ ቪዲዮ በሚሰራበት ሰዓት ግን 400 ብር ይሸጣል። ስለዚህ 400 ሲባዛ በ26 10400 ብር ለመመገቢያ እናወጣለን ማለት ነው። በመቀጠል ደግሞ ዶሮዎች ውሃም የሚጠጡበት እቃ አለ ወይም ማጠጫ የምንላቸው እነሱ ደግሞ ለ1000 ዶሮዎች የሚያስፈልገን የማጠጫ መጠን 12 ይሆናል። ይህንን በሞቃታማ ወቅቶች ላይ እስከ 14 ድረስ እንድትይዙልኝ ፈልጋለሁ። ምክንያቱም ዶሮዎች ሞቃታማ አካባቢ ላይ ያላችሁ ሰዎች እስከ 14 ብላችሁ ብትይዙት ከ4400 ነው። እሱም ዋጋው 400 ነው። 7 ሊትር የሚይዘው መጠጫ ማለት ነው። 400 ሲባዛ በ12 4800 ብር ይሆናል ማለት ነው። ስለዚህ እስከ 14 ያዙ ላልኳችሁ ሰዎች ደግሞ እስከ 5300 ድረስ ከፍ አድርጋችሁ መያዝ ትችላላችሁ። ከዚህ በመቀጠል ልናነሳ የምንችለው ነገር ምንድነው? የሚያስፈልገን ሌላ ቋሚ ነገር የውሃ ማጠራቀሚያ ታንከር ያስፈልገናል። ውሃችንን ማጠራቀም አለብን። ይሄ ማለት በቀጥታ ከቧንቧ ልንሰጣችሁ አንችልም። ምክንያቱም ቧንቧ በሚጠፋበት ጊዜ ችግር ውስጥ ልንገባ ስለምንችል። ስለዚህ በእኔ ግምት 420 ሊትር የሚይዝ 2 ታንከር ወይም ባልዲ ይዣለሁኝ። ስለዚህ አንዱ 420 ሊትር የሚይዝ ከሆነ 2 ከሆነ 840 ሊትር የሚይዝ ይሆናል ማለት ነው። ይሄም በአሁኑ ሰዓት ላይ እየተሸጠ ያለው 3500 ነው። 3500 ሲባዛ በ2 7000 ብር ይሆናል ማለት ነው። ስለዚህ 7500 ብር ይሆናል፣ 7000 ብር ይሆናል። ከላይ ቅድም ያባዛ ነው ማጠጫና ውሃ 4800 ሲደመር 10400 15000 ብር ነው የሚሆነው። 7000ውን ለሁለት ስንጨምር 22000 ብር ይሆናል ማለት ነው። 22200 ብር ይሆናል ማለት ነው። ስለዚህ ጠቅላላ ወጪ ስራውን ከመጀመራችን በፊት ከእጃችን የምናወጣው ገንዘብ መጠን ምንድነው? 22200 ይሆናል ማለት ነው። ይህንን በማድረግ ኦሬዲ ለዶሮዎቹ ዝግጁ ነን ማለት ነው። በመቀጠል ደግሞ የምንመለከተው ነገር ምንድነው? ዶሮዎችን ለ3 ወር ወይም ደግሞ እንቁላል እስከሚጥሉበት ጊዜ ድረስ ያለውን የቤት ኪራይ ወጪ ብንመለከት 8000 ብር የቤት ኪራይ ብንይዝ 8000 ሲባዛ በ3 24000 ብር ነው የሚሆነው። ስለዚህ 24000 ብር ለቤት ኪራይ ታወጣላችሁ። የቤት ኪራይ ካለባችሁ ደግሞ ያው ይሄ ወጪ ዜሮ ሆኖ ይቀራል ማለት ነው። እንደዚህ ካደረግን በኋላ ቀጥታ የምናደርገው ምንድነው? እነዚህ ወጪዎች ላይ ከተነጋገርን በኋላ ቀጣይ የሚሆነው ምንድነው? የቄብ ዶሮዎችን ማስገባት ነው ማለት ነው። የቄብ ዶሮዎች ደግሞ አሁን ባለው ዋጋ 320 ብር ናቸው። ስለዚህ 1000 ሲባዛ በ320 320 ሺህ ብር ነው ማለት ነው። 320 ሺህ ብር አውጥተን ዶሮቹ መጥተዋል ማለት ነው። ስለዚህ 320 ሺህ ብሩን አውጥተን ዶሮቹ ከመጡልን በኋላ ዶሮቹ እኛ ጋር የሚደርሱት በ8ኛ ሳምንታቸው ነው። ስለዚህ ይሄኛውን አሁን በቪዲዮ ላይ የምትመለከቱት ጆርናል የሚያስፈልገን እዚህ ጋር ነው ማለት ነው። ጆርናል ወይም ደግሞ የመመገቢያ ፕላን ብዬ ይዤዋለሁ። በዚህ መመገቢያ እቅድ መሰረት ከ8ኛ ሳምንት ጀምሮ ዶሮዎቹን መመገብ የምንጀምርበት ጊዜ ነው ማለት ነው። ስለዚህ አሁን እዚህ ጋር ነው በደንብ እንድትረዱኝ ወይም ደግሞ ካብራችሁኝ ሐሳባችሁን ሰብስባችሁ ከኔ ጋር እንድትሆኑ የምፈልገው። እሺ ትክክለኛው ቦታ ላይ ደርሰናል። ይሄኛው ቦታ ላይ የምንመለከተው የዶሮዎቹን የአመጋገብ ሁኔታ እስከመጨረሻው ድረስ ደምረን እንቁላል እስከሚጥሉበት ቀን ድረስ ወይም ደግሞ 18ኛ ሳምንት እስከሚደርሱበት ጊዜ ድረስ ጠቅላላ ወጪያቸውን እዚህ ጋር እናገኛለን ማለት ነው። ስለዚህ እዚህ ጋር ደምሩ እናገኝና ከበፊቱ ወጪያችን ጋር እንደምራለን ማለት ነው። ስለዚህ እንጀምራለን። በ8ኛ ሳምንታቸው ነው ዶሮዎቹ የሚመጡት ወይም ደግሞ 2 ወር ላይ ይመጣሉ። ስለዚህ ዶሮዎቹ 2 ወር ላይ ከመጡ በኋላ
እኛ የምናደርገው ነገር ምንድነው? ሁለት ወር ላይ ከመጡ በኋላ እናባዛለን ማለት ነው። ስለዚህ ዶሮቹ ሁለተኛ ወር ላይ ሲመጡ ያው ከአንደኛ ሳምንታቸው ጀምሮ የሚበሉት ግራም ይታወቃል። ግን እኔ ከስምንተኛ ሳምንታቸው ከሚረከቡ ወይም ቄብ ዶሮዎችን ከሚረከቡ ሰዎች ጀምሮ ነው የምሰራው ብዬ ነው ያሰብኩት ማለት ነው። ስለዚህ 49 54 60 ምናምን እያለ ይሄዳል ግራሙ። ስለዚህ ይህንን ግራም አንድ ሳምንት ሙሉ 49 ግራም እየተመገቡ ነው የሚሄዱት። እዚህ ጋር ነው ብዙ ሰው ሂሳብ ለመስራት የሚቸገረው ማለት ነው። 49 ግራም ዶሮቹ ሰኞ ዕለት ከጀመሩ እስከ ቀጣዩ ሰኞ ድረስ 49 ግራም በየቀኑ ትሰጧቸዋላችሁ። ስለዚህ ዶሮቹ 1000 ናቸው ብለን ይዘናል። 49 ሲባዛ በ1000 እናደርገዋለን ማለት ነው። ስለዚህ 1000 ሲባዛ በ49 49000 ግራም ነው የሚመጣው። 49000 ግራምን ደግሞ ወደ ኪሎ ስንቀይር ስንት ነው የሚመጣው? የሚመጣው 49 ኪሎ ነው የሚመጣው ማለት ነው። 49 ኬጂ። ስለዚህ 54ንም ስናባዛው ያው በ1000 ዶሮዎች እናባዛለን። ቀጣይ ሳምንት ሙሉ የሚበሉት በየቀኑ 54 ኪሎ ለተከታታይ 7 ቀናቶች ወይ ለአንድ ሳምንት ይበላሉ ማለት ነው። ስለዚህ ይሄንን ድምር አሁን ልስራላችሁና እዚህ ጋር ጊዜያችንን ከምንፈጅ ውጤቱን እናገኘዋለን ማለት ነው። ኦኬ ስለዚህ አግኝተናል። እዚህ ጋር ስንት ዶሮቹ የሚበሉትን በየሳምንቱ ማለት ሳምንቱ ሙሉ የሚበሉት ስንት ኪሎ በቀን እንደሆነ አግኝተናል ማለት ነው። እዚህ ጋር ምንም ኮንፊውዝ የሚያደርግ ነገር የለም። ስለዚህ 49 ኪሎ በየቀኑ ይበላሉ። 49 ኪሎ ሲባዛ 49 ግራም ሲባዛ በ1000 49,000 ነው የሚመጣው። ስለዚህ እሱን ስትቀይሩት 49 ነው የሚመጣው። በአጭሩ 49,000 ሲመጣ ሶስቷን መሰረዝ ብቻ ነው ግራምን ለመቀየር ማለት ነው። ግራምን ወደ ኪሎ ለመቀየር። ስለዚህ በዛ መልክ ተረዱልኝ። ስለዚህ አሁን አግኝተናል 49 54 60 ኬጂ 70 ኬጂ 75 80 85 92 ምናምን እያለን እንሄዳለን ማለት ነው። ስለዚህ እንደዚህ ካልን በኋላ መጨረሻ ኪሎ ስንት ነው? 120 ኬጂ በቀን ይመገባሉ ማለት ነው። አሁን እዚህ ጋር እንመለስና ይሄንን 48ቱን ኬጂ በስንት ነው የምናባዛው? ዶሮቹ በ7 ቀን ይበላሉ አላልኳችሁ? ስለዚህ 7 ቀን የሚበሉ ከሆነ እዚህ ጋር ሲባዛ በ7 እናደርገዋለን ማለት ነው። ስለዚህ እንዳለ እነዚህን ሲባዛ በ7 እነዚህን በቀን የሚበሉትን የኪሎ ግራም መጠን ሲባዛ በ7 አድርገን መተን እዚህ ጋር በ7 አባዝተን እናገኛለን። ስለዚህ ጠቅላላ በዚህ ጊዜ ውስጥ የሚመገቡት የኪሎ መጠን ስንት እንደሆነ በየ7 ቀኑ ስንት ኪሎ እንደሚመገቡ እናውቃለን። ስለዚህ እቺንም ላባዛ እዚሁ ቀጥታ ስናባዛ 49 ሲባዛ በ7 ስንት ይመጣል? እሺ 49 ሲባዛ በ7 ውጤቱ ስንት ይሆናል? 343 ነው የሚሆነው ማለት ነው። ስለዚህ 343 ብለናል ማለት ነው። ስለዚህ ዶሮቹ በእነዚህ 7 ቀኖች ውስጥ 49 ኪሎ ለ7 ቀን ተከታታይ ሰተናቸው ድምሩ 343 ኬጂ ነው። የእነዚህን ሁሉንም እናገኛለን። ድምሩ ስንት ኩንታል እንደሚመጣ እናውቃለን። ኤግዛክትሊ እንቁላል በሚጥሉበት ቀን በትክክል ስንት ኪሎ መመገብ እንደሚችሉ ያ ኪሎ ደግሞ ለኩንታል ተካፍሎ ስንት እንደሚሆን እናውቅና እዚህ ጋር እንደምራለን። ዶሮቹ የተገዙበትን እንደምራለን። ቅድም የቤት ኪራይ ወይም ደግሞ የተለያዩ ወጪዎችን እንደምራለን። ወጪውን እንቀንሳለን፣ እናገኛለን። አሁንም አንድ ጊዜ ደምሬ እስኪጨርስ ታገሱኝ። ኦኬ ስለዚህ እዚህ ጋር ያው እነዚህ ቅድሞቹ ድምሮች ተገኝተዋል። እነዚህን ሁሉ አንድ ላይ ደምራለሁ አላልኳችሁም? ሲደመር ስንት መጣ? 7042 ኬጂ። ስለዚህ ይህንን ለስንት እናካፍላለን? ለ100 እናካፍላለን። ኩንታሉ ስንት እንደሆነ ለማወቅ ማለት ነው። ስለዚህ ይሄ ሲካፈል ደግሞ ስንት ይመጣል? 70.42 ኩንታል ይመጣል። ስለዚህ አሁን ባለው ዋጋ የዶሮዎች ዋጋ ስንት ነው? ማለትም የቄብ ዶሮ ዋጋ ስንት ነው የሚለውን ስለዚህ 70 በቃ ስለዚህ እቺን 50 እናድርጋት ብክነትም ስለሚኖር 70.50 ያው 70 ኩንታል ከግማሽ ከረጢት ነው ሲባዛ አሁን ባለው የዶሮ ዋጋ ይሆናል ይሄን አክል ማለት ነው። አገኘን በቃ። እናም አሁን ባለው የዶሮዎች ዋጋ ስናባዛው ያቀደሙን ገንዘብ ወይም ደግሞ ይሄንን 348975 ብር ይሆናል ማለት ነው። ስለዚህ ከዚህም ሊያልፍ ይችላል፣ ከዚህም ሊያንስ ይችላል። እንዳያያዛችሁ ሁኔታ ማለትን እንዳትረሱ። ስለዚህ ምናልባት ብክነትም አለ በዚህ መሃል የተለያዩ ተጨማሪ ወጪዎች ሊያስከስቱ የሚችሉ ነገሮች አሉ። ዶሮዎች ታሞ ምናልባት የሚጥሉበት ጊዜ ተራዝሞ
ችግሮች ሊፈጠሩ ይችላሉ። ነገር ግን ዶሮዎች የግድ እዚህ ጋር መጀመር አለባቸው። ከእኛ ኤክስፒሪያንስ አንፃር ካለፈ ግን ከዚህ ማለፍ የለባቸውም ማለት ነው። ሶ ያንን ገንዘብ መቀነስም መጨመርም አያስፈልግም። ግን ሂሳቡን ትክክለኛና በተወሰነ መንገድ እርግጠኛ የሆነ ሂሳብ ለማግኘት እስከዚህ ጋር ነው የሰራሁላችሁ ማለት ነው። ስለዚህ ይህንን ወጪ ቅድም ወይም ደግሞ በፊት ካስቀመጥናቸው ወጪዎች ጋር እንደምረዋለን ማለት ነው። ወጪዎቻችን ኦልሬዲ በዝተዋል። ስለዚህ ወጪዎቻችንን እንደምራቸዋለን። ከዚህ 348975 አግኝተናል። እንደምራለን። በፊት እዛ ላይ ያሉን በፊቱ ቪዲዮአችን ላይ ያስቀመጥነው ደግሞ አለ። ከበፊት ያለን ወጪዎች 22000 እና 320 ናቸው ማለት ነው። ስለዚህ 320 ከሆነ ደግሞ ያው ለወላይ ለመደመር እንዲመችን 22000 ከዛ 320 ይሄ እኩል ይሆናል የዚህ ውጤት ይቀመጣል ማለት ነው። ስለዚህ ይሄንን ውጤቱን አስቀምጥላችኋለሁ። ከዛ የእንቁላል ፕሮፊት እንሰራለን። ቀጣይ ፔጅ ላይ እንቀንስና ውጤቱን እናውቃለን። እሺ ውጤቱን ደርሰንበታል። የጠቅላላ ወጪያችን ዶሮቹ እንቁላል እስከሚጀምሩበት ቀን ድረስ ያለው 609975 ብር ሆኗል ማለት ነው። ስለዚህ ቶታል 1000 ዶሮዎች ወጪ እስከዚህ ቀን ድረስ ይሄ ነው። ይሄንን ያዙልኝ ማለት ነው። ስለዚህ በኋላ ይሄንን የገንዘብ መጠን እንቀንሳለን። ከዛ ውጤቱን እናገኛለን። ኦኬ እንኳን በሰላም ወደ እንቁላል ጣይ ሲዝን ገባችሁ። ያው በሀሳብ እየሮጥን ሄደን እንቁላል ጣይ ላይ ገብተናል ማለት ነው። እንቁላል ጣይ ከጀመሩ በኋላ እንቁላል መጣል ከጀመሩ በኋላ ያለውን እንሰራለን። ያው 120 ግራም ነው የምትበላው አንዷ ዶሮ ሲባዛ በ1000 እኩል ይሆናል 120 ግራም 120 ሺህ ግራም። ስለዚህ 120 ኪሎ ነው ብያቸዋለሁ። 120 ኪሎ አገኘን ማለት ነው። ስለዚህ 1.2 ነው የሚሆነው። የአንድ መኖ ዋጋው 5200 ብር ነው። ስለዚህ 5200 ሲባዛ በ1.2 ማለት ስንት ይሆናል ማለት ነው? 6240 ብር ነው የቀን ወጪያችን 6240 ብር። ስለዚህ መኖ ዶሮቹ የሚመገቡት ይሄን ያክል ነው። ከ1000 ዶሮ 1000 ዶሮ የምርም 1000 ዶሮ ሙሉ ካለን 1000 ዶሮ ስንት እንቁላል ሊጥሉልን ይችላሉ? 800 እስከ 850 እንይዛለን ማለት ነው። ነው ላይ ሂሳቡ እንዲመቸኝ 800 አድርጌ ልስራ አይደለም 820 ወይ 30 አድርጌ ልስራ። በቃ አቨሬጅ ፒክ የሚጥሉበትን ጊዜ ላይ ማለት ነው። ስለዚህ 830 አድርገን እንሰራዋለን። እሺ 830 ሲባዛ እንቁላል አሁን እየተሸጠ ያለው 17 ብር ከ70 ሳንቲም ከ50 ሳንቲም እየተባለ ነው። ስለዚህ እኔ በ16 ልስራው ስንት ይሆናል? 13280 ብር 13280 ብር የቀን ገቢ ያለን ማለት ነው። ስለዚህ 13280 ሲቀነስ 6240 ስንት ሆነ? ስንት ይሆናል? 7040 ብር 7040 ብር የቀን ገቢ ያለን ማለት ነው። ስለዚህ ያንን ደግሞ በስንት እናባዛለን? በ30 እናባዛለን ማለት ነው። በ30 ስናባዛ ስንት ይሆናል? 200 ሺህ ብር ይሆናል ማለት ነው። ስንት ይሆናል? 211200 ብር ይሆናል። ስለዚህ እንዳልኳችሁ አሁን በየወሩ ያሉብንን ወጪዎች መቀነስ ይኖርብናል ከዚህ ገንዘብ ላይ። ስለዚህ ስንት ብር እንቀንሳለን? ወራዊ ወጪያችን ቅድም ያልኳችሁ ለምሳሌ የውሃ የማብራት ምናምን ቀናንሰን ከዚህ ላይ 11000ን እንቀንስ ወይ ደግሞ 15000 እንቀንስ 15000 ሲቀነስ 195000 ይሆናል ማለት ነው። ወራዊ 195,000 ይሆናል። ከ1000 ዶሮዎች የምናገኘው ወራዊ ገቢ ከዚህም ሊያንስ ይችላል፣ ከዚህም ከፍ ሊል ይችላል። ያው በዶሮ ስራ ላይ እንደምታውቁት ወጣ ገባነት እንዳለን እንደሆነ እንድታውቁልኝ እፈልጋለሁኝ። ስለዚህ ይሄ ሂሳብ የተሰራው እንግዲህ የቤት ኪራይ ሳይገባበት ሰራተኛ ሳይገባበት ነው። ሰራተኛ ሲገባበት የቤት ኪራይ ሲገባበት ደግሞ በየወሩ የሰራተኛ መቀነሳችሁን አትርሱ። እንደዚሁም ደግሞ የቤት ኪራይ መቀነሳችሁን አትርሱ። ስለዚህ የውሃና
ማብራት እንደዚሁ የተለያዩ ወጪዎችን 15000 ብር ሰጥቼ ቀንሻለሁኝ 195000 መጥቷል። ስለዚህ ከፍ አድርገን ከቀነስን ደግሞ 190000 የተጣራ እናገኛለን። ስለዚህ 190000 ሲባዛ በስንት ወር ነው የሰራሁት? እዛ ጋር 16 ወር ብያቸዋለሁ። በ16 ወር መስራት ነው የፈለኩት። ስለዚህ 16 ወር እየጣሉ ይሄዳሉ። በእርግጥ እስከዛ ድረስ እንቁላል እየጣሉ ሲሄዱ መቀነሳቸው አይቀርም። ስለዚህ ያው በ16 ወር ውስጥ ስንት እናገኛለን? 3,379,200 ይሄን ያክል አመታዊ ገቢ ሊኖረን ይችላል። ከ1000 ዶሮዎች ማለት ነው። ከ1000 ዶሮዎች ይሄን ያክል ልናገኝ እንችላለን። ስለዚህ የ1000 ዶሮዎች ሂሳብ ይሄ ነው ማለት ነው። በመጨረሻም ያው በአመት ውስጥ ከእንቁላል ልናገኝ የምንችለውን ገቢ ሰርቼላችኋለሁ። የቤት ኪራይና የሰራተኛ ወጪ አልገባበትም። አብዛኛው ራሱ እንደሚሰራ ሰው አድርጌ ነው ያወጣሁት፣ ወይም መቀነስም ይቻላል። ስለዚህ ይሄንን አሁን ያገኘነውን ውጤት ደግሞ እንቀንሳለን ማለት ነው። ቅድም ያወጣናቸው ወጪዎች ነበሩ 690,975 ብር ወጪ ነበረብን እንቁላል እስኪጥሉ ድረስ። እንቁላል የጣሉልን ብር ደግሞ ይሄን ያክል ነው። ስለዚህ ከዚህ ላይ እንቀንስና ውጤቱን እናገኛለን። ስለዚህ ውጤቱ ስንት ይመጣልናል? 2,688,225 ይመጣል። ይሄንን ስንቀንስ ማለት ነው። እዚህ ጋር መርሳት የሌለብን ነገር ግን መልሰን ፕሮፊታችን ላይ የምንጨምረው ወይም ደግሞ ከዚህ ላይ መቀነስ የነበረብን ምንድነው? ዶሮቹ ይሸጣሉ እንቁላል ከጣሉ በኋላ፣ ወይም ደግሞ እዚህ ጋር ያለው የዶሮ ግዢ ብር ዜሮ ሊሆን ይችላል። ለምን ካላችሁኝ ዶሮቹን እንሸጣቸዋለን። ስለዚህ ዶሮቹን 300 ብር ብንሸጥ 300,000 ብር እንሸጣለን ማለት ነው። ስለዚህ እዚህ ላይ ድጋሚ ምን እናደርጋለን? 300,000 ብር አድ እናደርግበታለን። ወይም ደግሞ ከዚህ ላይ ቅድም ከቀነስነው ብር ላይ 300,000 እንቀንሳለን። ስለዚህ 300,000 ስንቀንስ ደግሞ 390,000 ነው የሚመጣው። ስለዚህ ድጋሚ 3,379,200 ሲቀነስ 390,975 ብር እንቀንሳለን። ስንት ይሆናል? 2,988,225 ይሆናል ማለት ነው። ስለዚህ ኔት ፕሮፊቱ ወይም ደግሞ የተጣራው 2,988,225 ልናገኝ እንችላለን ማለት ነው። በመጨረሻም ኤርሚያስ አመልጋ እንዳለው እቅዶች ወረቀት ላይ በደንብ ትክክል ሊሆኑ ይችላሉ። መሬት ላይ ሲወርዱ ግን አንዳንድ ፈተናዎች ሊኖሩ ይችላሉ። እኛ ደግሞ የመፍትሄ ሰዎች ነን። ያው መሬት ላይ ፈተና ኖረም አልኖረም መስራት ያለብንን ነገሮች እንሰራለን ብለን እናምናለን። ድንገት ፈተናዎች ካሉ ወይም አንዳንድ ይሄንን ፕሮፊት ያው በዶሮ ስራ ላይ አንዳንድ ፈተናዎች ከመጡ ፕሮፊትን ለመቀነስ ነው የመጡት። በእርግጥ በሌሎች ስራዎችም እንደዛው ነው። ስለዚህ ፈተናዎች ሲመጡ በደንብ በጊዜ በላዩ ላይ በመስራት ፕሮፊታችሁን በተቻላችሁ መጠን ከፍ ለማድረግ መስራት ይኖርባችኋል። ሌሎች ጥያቄዎች ካሉ ኮሜንት ላይ ማስቀመጥ ይቻላል። እንደዚሁም ልክ ያሉ ነገሮች ካሉ ለመቀበል ዝግጁ ነን። ቪዲዮንም እንደ አዲስ መስራት ካለብኝ እሰራለሁ። ይሄንን ቻናል ሰብስክራይብ እና ላይክ በማድረግ ለብዙ የአፍሪካ መጋቢዎች እንዲደርስ እንድታደርጉልኝ ጠይቃችኋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም የስራ ጊዜ እንደሆነላችሁ እመኛለሁ።